ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብት። ቅዳሴ እንግዲህ መሰረቱ ታዲያ መጽሐፍ ቅዱስ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ሐዋርያት በተሰበሰቡበት ደጅ ላይ ተነሳና ምን አደረገ? ህብስቱን አነሳ፣ ባረከ፣ በሉ ቆረሰ፣ ሰጣቸው። እነዚህን ሶስቱን ያዙ፣ ድገሙልኝ። ባረከ፣ ከዛስ ጽዋውንም አነሳና ደግሞ አመሰገነ። እስቲ አመሰገነ በሉ። ስንት ነገር ያዛችሁ? 4። በደንብ አድርጋችሁ ስሙ። ቅዳሴው ላይ ይሄ አለ። አሁን ቀላል የማይባል ሰው እዚህ ቤተክርስቲያን የሚቀደሰውን ቅዳሴ ሲሰማ ምን ይላል? ይሄንን መች ክርስቶስ ሰራው ተብላችሁ አልተጠየቃችሁ? የምን ቅዳሴ ነው? ቅዳሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። ዝም ብላችሁ እናንተ ፈጥራችሁን ያመጣችሁ ትላሉ። እንዳይመስላችሁ። አሁን የያዟቻቸውን 4 ቃላት መጽሐፍ ቅዱስ ላይ የተጻፉትን ቅዳሴው ላይ ታገኙታላችሁ። የመጀመሪያው ምን አረገን ያልኳችሁ? አረ ቶሎ በሉ። ባረከ። ቅዳሴው ላይ ልክ ከመግባቱ በፊት ካህኑ እንዲህ ሲል አልሰማችሁትም? ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሔ ወመንጽሔ ለኩልነ ሲል አልሰማችሁትም? እየባረከ ነው ማለት ነው። 1 ሁለተኛ ምን ያልን ያላችሁ? ቆረሰ ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ጸሎት ስርዓተ ፈትቶን ጥሩ። ሶስተኛ ምን አላችሁ? ሰጣቸው። ልክ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ከጨረሰ በኋላ ቤተ መቅደስ ጸሎት ልክ ሲያልቅ ወደ ታች ወርዶ እንቆርባለን አንቆርብ? ስለዚህ መስጠቱ አለ ማለት ነው። 4ኛው ምንድን ነው? በሉ እንጂ ናኩቶ ለእግዚአብሔር ቅድሳቶ ነሲያነ ከመለ ሕይወተ ነፍስ ይኩነነ ፈውስ። ቅዱስ የሆነውን ይህንን ስጋህን ደምን የሰጠህን ከዚህ ምስጢር እንድንካፈል ያደረከን አምላካችን እናመሰግንሃለን አለ። 4ቱም አለ የለ? በደንብ ነው ያለው። ቅዳሴ መጽሐፍ ቅዱስ መሰረትነት አለው ማለት ነው። ፊት የማይናገር በግ እንደምን ያለ ነው? በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው? ዮሴፍ ከተወዳጃት ክቡር ዕንቁንም ቅዳሴ ውስጥ አንዱ ከሚከለከሉ ነገሮች መካከል ሰው ቅዳሴው ጀምሮ እስኪያበቃ ድረስ የግል ጸሎቱን መጸለይ አይችልም። በየትኛውም ክፍል ቅዱስ ቁርባንም ወርዶ በድርገት ላይ መጸለይ አይችልም። መሃል ላይ ወንጌል ሲማርም መጸለይ አይችልም። ጀምሮ አሐዱ አብ ተብሎ እትው በሰላም ተብሎ እስከሚሰናበት ድረስ የግል ጸሎቱን መጸለይ አይችልም። ለምንድን? እግዚአብሔር በዛች ሰዓት ላይ እኛ በራሳችን ልንማጸነው የምንችለውን ጸሎት ሳይሆን ፈልጎ የሚገኘው በአንድነት ሆነን ቤተክርስቲያን የምትጸልየውን ጸሎት ስናስተጋባ ድርሻችንን ስንወጣ ነው ማየት የሚፈልገው። ለዛ እኮ ነው ቅዳሴው ራሱ ካህኑ የሚለው አለ፣ ዲያቆኑም የሚለው አለ፣ ህዝቡም የሚለው አለ። እኛ የግላችንን ጸሎት የምንጸልይ ከሆነ ህዝቡ የሚለውን ማን ይበል? እኛ የሚጠበቅብንን ተሰጥኦ የማንመልስ ከሆነ ታዲያ የኛን ተሰጥኦ ማን ይበለው? ዲያቆኑ ነው፣ እሱም እኮ የሚለው አለ። ካህኑ ነው፣ እሱም እኮ የሚጠበቅበት አለ። ስለዚህ ድርሻችንን ማወቅ አለብን። በቅዳሴው ጸሎት ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብት። 3ኛው የቅዳሴ ጸሎት ሰማያዊ ስርዓት ነው። ምናዊ ስርዓት? እንዳትረሱ፣ ሰማያዊ ስርዓት ነው። ቀላል የማይባል ሰው ቅዳሴን የማያስቀድስባቸው በጣም ብዙ ምክንያቶች አሉ። ከነዛ መካከል አንደኛው ምን መሰላችሁ? ምድራዊ የሆኑ ሰዎች የሚያቃቸው ቀሳውስት የሚያቃቸው ዲያቆናት ስለሚሳተፉበት ጸሎቱ ላይ እንዲሁ ጸሎቶቹን ዝም ብለው ተገኝተው ከመሳተፍ ባለፈ ሌላ ቁም ነገርና ፋይዳ ያለው ስለማይመስለው ነው። ክርስቲያኖች ልብ ብላችሁ ስሙ። የቅዳሴ ጸሎት ላይ መስዋዕት አቅራቢም መስዋዕት ተሰዊም መስዋዕቱንም ተቀባይ ሆኖ የሚገኘው ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ ነው። ልብ ብላችሁ ሰምታችኋል። ስለምናቀርበው ህብስትና ወይን እንኳን ካህኑ ጸሎት ሲያደርግ እኔ ባርኬዋለሁ እያለ አይናገርም። እኔ ቀድሼዋለሁ እያለ አይናገርም። ባርክዮ ለዝንቱ ጽዋ፣ ጽዋውን ባርከው ህብስቱንም አንጻው ምረጠው እያለ እሱ ራሱ ከጸለዮቹ መካከል አንዱ ሆኖ ነው የሚናገረው። እሱ ራሱ ከክርስቶስ ጋር አንድ ለመሆን ተሰይሞ የቆመ አንድ እንደራሴ ነው። ራሱ ክርስቶስ ነው ሁሉንም ነገር የሚያደርገው።
አላወቅንበትም እንጂ ክርስቲያኖች ቅዳሴ አስቀድሳችሁ ስትወጡ ሲራመድ ያያችሁት እገሌ የሚባለውን ቄስ አይደለም፣ በገሌ ቄስ ውስጥ አድሮ ክርስቶስን ያያችሁት። ዜና አበው ላይ አንድ ታሪክ አለ፣ በደንብ አድርጋችሁ ስሙ። አባ ዳንኤልና አባ እስክንድር የሚባሉ ሁለት አባቶች ነበሩና እነዚህ አባቶች በጸሎታቸው ውስጥ ወይንም ደግሞ በበዓት ቆይታቸው ውስጥ በምንኩስና ስለ ሥርዓተ ቅዳሴው ጥርጣሬ መጣባቸው። እየሰማችሁ ነው? ጥርጣሬ መጣባቸው። ቅዳሴው ላይ ተገኝቶ የሚቀድሰው፣ ቅዳሴው ላይ ተገኝቶ ሁሉን ነገር የሚከውነው ማን ነው የሚል ጥያቄ መጣባቸው እና ይሄንን ጥያቄያቸውን በውስጣቸው ያብላሉ። እነሱ ሰነበቱ። ዜና አበው ይቀጥልና ሌላ ታሪክ ያመጣል። ምን ይላል? አንድ ጠንቋይ የሆነ ቄስ ነበር። እየሰማችሁ ነው? ምን የሆነ ቄስ? እቺንማ አትረሷት። ጠንቋይ ከሚለው ጎን ለጎን ምን ብያለሁ? አብሬ በሏት። ማንንም ለመንካት አይደለም። የእግዚአብሔር ቃል መስታወት ነው። ክርስቲያኖች የእግዚአብሔርን ቃል ስትሰሙ ራሳችሁን ይሁን እንጂ የሆነ ሰው እያያችሁ ለሄ ቃል ለገሌ የተነገረ ነው ወሽመጡን ይቁረጠው አትበሉ። ለማንም የተነገረ አይደለም፣ ለእያንዳንዳችን የተነገረ ነው። ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ሥርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ እንቀጥቅጠናል። አሁን ይሄንን ስትሰሙ የታሪክ ብቻ እንዳይመስላችሁ። ከኛ መካከል አንዳንድ ሰዎች አሉ የጠሏቸው ካህናት ቤተ መቅደስ ገብተው ቀድሰው ሲወጡ ቆይ አለቃቸውም የሚል ጀብድነት መስሎት ማለት ነው። አሁን ለእግዚአብሔር ውለታ ያዋለለት መስሎት እሱ የሰየመውን እሱ የሾመውን ማንም እጁን ማንሳት እንደማይችልበት ታውቃላችሁ። ንጽህና ቅድስና ያለው ዳዊት ሳኦልን እግዚአብሔር ራሱ ጠርቶት እስኪሞት ድረስ በጣም ብዙ ጊዜ ላይ ሊገለው የሚችልበት እድል አግኝቶ ነበር። እግዚአብሔር በቀባው ላይ እስቲ በሉ እጄን አላነሳም ብሎ ነው የተወው። እኛ እኮ እግዚአብሔር የቀባው ላይ ነው እጃችንን ካላነሳን እያልን እየተገዳደርን ያለን። ቀሳውስት መመታት፣ ዲያቆናትን መምታት አሁን በጣም እንደ ታላቅ ለእግዚአብሔር እንደሚዋል ውለታ ምንቆጥር ሰዎች ሆነን ብሎ ነገር ግን አይሰራም። እየሰማችሁኝ ነው? ጥሩ። ስለዚህ ይሄ ቄስ ገባ፣ ሲወጣ እንገለዋለን አሉ። የዚህ ሰውዬ ጠንቋይነት የማታውቅ አንዲት ንጹህ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም እሱ ቤተ መቅደስ ሲገባ፣ ሁሉም ውጪ ነው የሚሆኑት ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያቺን ልጅ አቅርቧት ቀጥ ብለው ወጡ። እየሰማችሁ ነው አይደል? አቅርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። እና ይሄ ቄስ ምን ብሎ ተናገረ? የሚገርማችሁ አዎ ጠንቋይ ነኝ ነው ያለ። አዎ ጠንቋይ ነኝ፣ ምንም አንድና ሁለት የለውም። ግን የቤተ መቅደሱን በር ለመሳለም ገና የቅጽሩን ማለት ነው ውጨኛው በር አሁን ሁላችሁም ያላችሁበት ማለት ነው። እሱም በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። አንድ ትምህርት። ስለዚህ አጋንንት ሰው ላይ ተጭነው ካልሆነ በቀር ወደ ቤት መግባት አይችሉም ማለት ነው። ወደ ቤተ ክርስቲያን አትፍሩ ማለት ነው። ሰው ላይ ተጭነው ካልሆነ አጋንንት የትኛው ድፍረት ኖሮት ነው ወደ ቤተ ክርስቲያን ቀጥታ የሚገባው? አይገባም። ስለዚህ ጥለውኝ ይሄዳሉ አለ። ስሙ እንግዲህ እግዚአብሔርን ስራ። ቤተ መቅደስ ላይ ገብቼ ማንም ሳያየኝ ወደ ቤተ መቅደሱ ስገባ ራሱ የቤተ መቅደሱ ጠባቂ መልአክና ጌታችን ኢየሱስ ክርስቶስ በሩ ላይ ይጠብቁኛል አለ። እኔን በሳት ሰንሰለት አስሮኝ ንጹህ አይደለሁምና ስጋውን ደሙን መንካት ስለማልችል እሱ ራሱ ግን እኔን ሆኖ ቀድሶ አቅርቦ ይወጣል። ልክ ሲጨርስ ቅዳሴውን እኔን ፈቶኝ ውጣ ይለኛል አለ። ይሰማችሁ ነው? ደሞ እንደዛ ስትባሉ የጠሏችሁ ቄሶች ጋር እየሄዳችሁ ቁረቡ አሏችሁ። እየታሰሩ በሳት ሰንሰለት ክርስቶስ እነሱን ይመስላል ስለተባለ ጭብጡን እንድታቁት የፈለኩት ግን ዋናው ዓላማ አንደኛ ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። አባቶቻችን ይሄን በፀሐይ ምሳሌ ይሰጣሉ። በምን? በፀሐይ። ለምሳሌ ፀሐይ ሰማይ ላይ ናት ያለችው፣ ንጹህ ናት አይደለችም? ናት አይደለችም? ጥሩ። ፀሐይዋ የምታበራው ንጹህ ነገር ላይ ነው ወይስ ቆሻሻውም ነገር ላይ ነው? ሁሉም ላይ አይደል? ስለዚህ ንጹህ የሆነችው ፀሐይ ቆሻሻው ላይ ስላበራች ቆሻሻ ትሆናለች። ስለዚህ ንጹህ የሆነው እግዚአብሔርም ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም።
ቅዱስ ሥጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። እንዳትሞኙ ክርስቲያኖች። ቀላል የማይባል ሰው ቅዱስ ሥጋውን ክቡር ደሙን የማይቀበለው የሆነ ሰው የሆነ ጥፋት ሲያጠፋይና በሱ እጅማ አልቆርብም ይላል፣ በእሳቸው እጅማ አረ በፍጹም ይላል። እንዳትሞኙ። ሰይጣን ሳያስቆርባችሁ ሌላ ጽድቅ የሰራችሁ መስሏችሁ ቢያሰነብታችሁ ስለ ሌሎች ጽድቆቻችሁ የምትመሰገኑ እንዳይመስላችሁ። በሥርዓተው ቅዳሴ ጸሎቱ ላይ በሰላም ግቡ ተብሎ አዋጁ ታውጆ እስከሚያበቃ ድረስ ምእመናንና ምእመናት ቅዱስ ሥጋውን ክቡር ደሙን ከተቀበሉት ውጪ የቅዳሴውን ጠበል መጠጣት አይችሉም። እስከ መጨረሻው መታገስ አለባቸው። ይሄ የምናጠፋው ጥፋት ነው፣ አባቶቻችን እየነገሩንም ጭምር ማለት ነው። ይሄ መታረም መቻል አለበት፣ ትምህርቱ ወደ ሕይወት መውረድ ስላለበት ማለት ነው። ሳናውቅ የምናጠፋቸው ጥፋቶች ደግሞ ወይም ደግሞ ስህተቶችን እንበላቸው፣ ከጥፋት ይልቅ ስህተት የሚለው አማርኛ ይሻላል። ለምሳሌ ዲያቆኑ ቅድስት በሆነች ሰላምታ ተሰጣጡ ተአምሁ በበይናቲክሙ ሲል ብዙ ምእመናንና ምእመናት በአራቱም አቅጣጫ እየዞሩ ሰላምታ ይሰጣሉ። አይደለም ነው? አዎ፣ ይሄ ነው ትክክለኛው ቦታ። ወደ ምስራቅ ተመልከቱ ሲባል በአራቱም አቅጣጫ ተዞሮ አይሰገድም። እዚህኛው ቦታ ላይ ነው የሚሰገደው። እሱም ደግሞ በደንብ አድርጋችሁ ስሙ፣ በአራቱም አቅጣጫ የለም የሚሰገደው። ፍትሐ ነገሥታችን አንቀጽ 12 የሚለው ወንዶች ለወንዶች ሴቶች ለሴቶች ይስገዱ ነው የሚለው እንጂ ወንዶቹ ወደ ሴቶቹ ሴቶቹ ወደ ወንዶቹ ይዙሩ አይልም። ይሄም ሳናውቀው የምንሳሳተው ስህተት። እንደዚህ አይነት መሰል አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ተብሎ ካህኑ ጸሎቱን በሚጀምርበት የሥርዓተ ቅዳሴው ክፍል ላይ እጁን ዘርግቶ ጸሎት እንዲያረግ ፍትሐ ነገሥቱ የሚያዘው ካህኑን ነው። እሱም ሰራይ ካህኑ ፊቱን ወደ ምስራቅ በኩል አዙሮ በምዕራብ በኩል ላሉት ለምእመናን ጀርባውን ሰጥቶ እጆቹን አመሳቅሎ ከፍ ባለ ድምፅ እንዲናገር ያደርጋል። አንዳንዶቻችን ካለማወቅ ግን አብረን አሃዱ ሲባል እጅ እንዘረጋለን። ግን ይሄ ልክ አይደለም፣ ይሄ ስርዓቱ አይደለም። እነሱ ሲዘረጉ እኛ ቀጥ ብለን በአጽንኦ ባለንበት ተረጋግተን ይህንን አዋጅ እንድንሰማ ይደረጋል። ይሄ እንደ ስርዓትነቱ መሰልም ጭምር የሚደረጉ ነገሮች ናቸው። እየሰማችሁ ነው? ስርዓተ ቅዳሴ ግን ስርዓት ብቻ አይደለም፣ ጸሎትም ጭምር። እንደ ጸሎትነቱ ደግሞ በጣም ብዙ በቁየት ወይንም ደግሞ በረከትም ጭምር አለው።